መድብል እና ዝና ፊት ለፊት ተፋጠጡ። እንግዲህ ሞገስና መድብል ዝናን ጠብቀው እያስፈራሩ ስለ ብሩክ እንዲነግራቸው አድርገው ነበር። ነገር ግን የእሱ እንግዲህ ዝና እንግዲህ በድረቅነት አልነገራቸውም። ነገር ግን ደግሞ ወረቀት የቤት ይግባኝ ልትሰጣቸው ወደ ቤት በመጣች ሰዓት ማህሌትን አግተዋት እንግዲህ ስለ ብሩክ ተናገር እያሉ አፍነዋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ብዝት ይበል። ለቻናል እስከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ባለፈው ዝናና ማህሌት በተመካከሩትና ሴራቸውን በዘረጉት መሰረት ማህሌት ወደ ብሩክ ቤት ሄዳ የይግባኝ ወረቀት ልትሰጥና በዛውም ደግሞ ምሳሌን እንድትገድል ምሳሌን ግሌበት ብሩክ እንግዲህ የለም ተብሎ ለምሳሌ እየተዘጋጀላት ነበር ማለት ነው ወጥመድ። ያንንም እንዴት ማድረግ እንዳለብሽ በዛው አይተሽ ወረቀቱን የይግባኝ ወረቀቱን ሰጥተሽ ነው ቶሎ ተብላ እንግዲህ ማህሌትን እንደፈለገ ነው የሚያሽከረክራት የሚጠቀምባት ማለት ነው ዝና ስለምትፈራው። በዚያም እንግዲህ ከው እያለች ወደነ ብሩክ ቤት ስትሄድ መንገድ ላይ አይተዋት እንግዲህ መድብልና ሞገስ ተከትለዋት ቤት ገብታ በዛው አስቀርተዋታል ማለት ነው። ያላሰበችው ነገር ገጥሟት እዛው እንግዲህ አግተዋታል ማለት ነው። እሷን አግተዋት እንግዲህ ከአስወሯት በኋላ ወደ ዝና ነበር የሄዱት። ሞገስና መድብል እንግዲህ በአንድ ሆነው ዝናን በሚሄድበት አካባቢ የጠበቁ እንዲይዙት አድርገው ነበር ማለት ነው። ነገር ግን እሷ ደግሞ ስለ ሁሉም ነገር ጨርሳ አልነገረቻቸውም። ምክንያቱም ዝናን በጣም ስለምትፈራ ያጠፋኛል ብላ እስካሁን አልተናገረችም ማለት ነው። ነገር ግን ደግሞ ብሩክ ደግሞ ብር የተበደረበት ሰውዬን ስለዛ ምንነት እንግዲህ መድብል አጣርቶ ነበር። ስለዛ ሰውዬ እንግዲህ ዝና ስለሚያውቅ ዝና አብሮ ስለሚሰራ ዝና ነው የሆነ ነገር ከጀርባው ያደረገው እና ብሩክን ያጠፋው ብለው ገምተዋል ማለት ነው። በዚህም የተነሳ ሞገስና መድብል ዝናን ጠብቀው መንገድ ላይ እንግዲህ መሳሪያ እስከ መምዘዝ ድረስ ደርሰው ነበር። ንገረኝ አትነግረኝም የወንድሜን የት እንዳደረስከው እያለ ሲለው ምንም የምታውቀው ጉዳይ የለህም እያ ሲከራከሩ ነበር ማለት ዝና። እንዲሁም ደግሞ ስለ ጓደኛው እንዲሁ ብሩክ የተበደረው ብርና ባለ ሰውዬ ስሙን እያነሳ እንዲሁም ደግሞ የሚሰራቸውን ስራዎችና ወንጀሎች እየጠቀሰ ሲነግረው በጣም ነው የደነገጠው ዝና ማለት ነው። ምክንያቱም የዝክን ያክል የማወቅ እድል አይኖረውም ብሎ ነበር ያስበው። አንተ እንደሰማህ የሰማኸው እስር ቤት ነው ወይስ ወይን የሰማኸው ብሎ ነበር ዝና እንግዲህ ተደናገጠው ማለት ነው። ምክንያቱም እንግዲህ ስለ ስራው አያውቅም፣ ማንም አያውቁም ስለኔ ስራ ብሎ ይገምታል ማለት ነው ዝና። ከዚያም በኋላ እንግዲህ ሚስቴን እንደወሰድክ አትቀርም ብሎ እንዲሁም ሞገስ ላይ እንግዲህ ማስጠንቀቂያ እየሰጠው ነበር ማለት ነው። እንግዲህ ተናገር አትናገርም ሲለው መድብል ተተኮስክም ተኩስ እኔ ምንም የምናገረው ነገር የለም ብሎ ነበር ዝና የሄደው ያሳስተው ማለት ነው። ነገር ግን ሞገስ ተው በቃ እየሄደ ነው እና ምንም ለውጥ አያመጣም በዚህ አጉል ዲያንገባለን ብሎ ከልክሎ ተው ማስተው ማለት ነው። በጣም ነው እንግዲህ መድብል በጣም ነው ራሱን ለወንድሙ መጽዋት አድርጎ እየከፈለ ያለው ማለት ነው። ሉላ ደግሞ እንግዲህ እንደተደበቀች ነው እስካሁን ማለት ነው። እሷም ደግሞ በጣም ሀሳብ ላይ ናት። ሞገስ እኛ መቼ ነው ነጻነት የምናውጀው? ዝና እስካለ ድረስ ነጻነት አናገኝም። መውለድ መክበድ እንዲሁም ደግሞ አብረን መኖርም እንደፈለግን መሄድ አንችልም እያለች እየተሰቃቀች ነው አሁን ድረስ። ባጭሩ ነጻነት አለ እያለ እያመሽራት ነው ሞገስ ማለት ነው። ግን ስጋውን
ማህሌት ቤት ስላጎሯት ማህሌት ተነግረናለች ብለው እንግዲህ መድብል እያዋጣት ነበር ማለት ነው። ነገር ግን ጭራሽ ልትናገር አልቻለችም ማለት ነው። በፍጹም ልትናገር አልቻለችም። በዚህ ጊዜ ስሜታዊ ሆኖ በጣም እንግዲህ መድብል ስሜታዊ የሆነ ነበር ማለት ነው። አንገቷን አንቆ እንግዲህ ዝም ነበር ሊያረጋት የፈለገው። በጣም ተናዷል መድብል እንግዲህ ሞገስ ደርሶ አዳናት ማለት ነው። ሞገስ ባልደረሰ አንቆ ገላገላት ነበር። ከዚያም እንግዲህ ሞገስ ተናገር የምታውቂውን አለበዚያ ደግሞ አንለቅሽም ሲላት ከዚያ ምን ትላለች እንግዲህ ሞገስና መድብልን ለማጣላት አንተ ከኔ ጋር እንደሆንክ ያለውን ነገር መድብል ያውቃል ይነግረዋለሁ ብላ ሞገስ እያስደነገጠችው ነበር ማለት ነው። መጀመሪያ ያላትን ግንኙነት ማለት ነው እና እረፊ አርፈሽ ተቀመጪ እያለ ሲላት